ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ብሪያኒ ለሃም ብሪያኒ እንሰራለን ማለት ነው እና የኔን አሰራር ላሳያችሁ። ያው ከወደዳችሁት ትሰራላችሁ ማለት ነው። እንደኔ የኔን ከወደዳችሁት እና እዚህ ጋር ሽንኩርት እያቁላላን ነው። እዚህ ጋር ደግሞ ስጋ እየቀቀልን ነው ማለት ነው። እዚህ ጋር ቅመሞች የሚያስፈልጉኝ ነገሮች አዘጋጅቻለሁ። እዚህ ጋር ሩዝ አጥቤ ዘፍዝፌያለሁ። እዚህ ጋር አዘጋጅቻለሁ ማለት ነው። ቲማቲም፣ ነጭ ሽንኩርት፣ ቃሪያ፣ ናና፣ ከዝበራ ማለት ነው አዘጋጅቻለሁ። እዚህ ጋር ደግሞ ቅመሞች አሉኝ ማለት ነው። ከዝበራ ፓውደር፣ ቆንዶ በርበሬ፣ ማጂ፣ እርድ፣ ካሪ፣ ብሪያኒ ቅመም። ይሄኛው የሚያቃጥል በርበሬ ነው። ያው የሚያቃጥል ለሚፈልግ ሰው ማለት ነው። እዚህ ጋር የሚያቃጥል በርበሬ አለኝ። እዚህ ጋር ደግሞ ለከለር የምንጠቀመው በርበሬ አለኝ ማለት ነው። እና እዚህ ጋር ሽንኩርታችን እየተቁላላ ነው። እስከ መጨረሻው ይዩት፣ ትወዱታላችሁ ብዬ አስባለሁ። እዚህ ጋር ቲማቲማችንን ጨምረናል ማለት ነው። እና እዚህ ጋር ደግሞ የሩዝ ውሃ ጥጃለሁ። ጨውና ትንሽ ዘይት አድርጌያለሁ ማለት ነው። እሺ እዚህ ጋር የሩዝ ውሃ ላይ ቅመሞች ጨምሬያለሁ ማለት ነው። ትንሽ ቃሪያ፣ ከዝበራ ትንሽ አድርጌያለሁ እና የህንድ ቅጠል ቀረፋ አለው ማለት ነው። ያው ብሪያኒ ስለሆነ እና እዚህ ጋር ደግሞ እንትናችን ቁሌታችን እየተቁላላ ነው ማለት ነው። እሺ ቁሌታችን ይሄን ይመስላል ማለት ነው። ያው ተናቅነን ሊጨምር ነው። እና እዚህ ጋር ቅመሜን አድርጌያለሁ። እዚህ ጋር ደግሞ ሩዝ ጨመርኩኝ ማለት ነው። ሩዝን ጨምሬያለሁ።
እዚህ ጋ ቁሌታችን ይህን ይመስላል ማለት ነው። እዚህ ጋ ደግሞ ሩዛችን እየበሰለ ነው፣ ትንሽ ነው የቀረው። እዚህ ጋ የምንቀቅለው ስጋ ትንሽ ይቀረዋል። ሲበስል ስጎ ላይ እናደርጋለን ማለት ነው። እሺ ሩዛችን ይህን ይመስላል ማለት ነው። በስሏል። አሁን እናጠለዋለን ማለት ነው። ትንሽ ነው የቀረው እና እዚህ ጋ ደግሞ ስጋችን ያው በደንብ መብሰል አለበት። እነሱ የሚፈልጉት በደንብ ሲበስል ነው። እና ውዶቹ የተረፈ ሰብስክራይብ እያረጋችሁ ዩቲዩቤን ከወደዳችሁት ላይክ አድርጉ። ያው የሁላችንም አሰራር ቢለያይ ግን የኔ አሰራር ከተመቻችሁ በእኔ ትሰራላችሁ ማለት ነው። እና ሩዛችን እዚህ ጋ ይሄን ይመስላል ማለት ነው። አጥለነዋል። ከዛ ስጎ ደግሞ ሲበቃለን በኋላ ላይ እንቀላቅለዋለን ማለት ነው። አንድ ላይ አድርገን እና እዚህ ጋ ስጋችንን በስሎልናል ማለት ነው። ስጋችንን እንጨምራለን እዚህ ቁሌቱ ላይ እና ስጓችን ይሄን ይመስላል ማለት ነው።